እንደተወለድን ራቆታችን እንሄዳለን እንዳለ ቅዱስ ዮሐንስ ሊቁ ማር ይስሐቅ ደግሞ ወደዚህ ዓለም ያመጣነው ነገር እንደሌለን ሁሉ ይዘነው የምንሄደውም ደግሞ እንደዚሁ የለም ነው ያለው። ስለዚህ ይህንን ያወቀ ሰው እግዚአብሔር ከሰጠው ላይ ትንሽዬ ነገር አንስቶ ለመዘከር በቃ እንትን አይልም፣ አይሰስትም። በቃ ጨካኝ ይሆናል ለመንፈሳዊ ነገር። በሶሻል ሚዲያው ላይ ቆረሱት ወለተ ትንሣኤ ቆረሽ ኮሜንት ብዙ ጊዜ ላይ ምንና ወለተዬ በእውነት እንደዚህ ያሰብሽው መልአክ ተራዳዩ መልአክ በእውነት ብስራታዊው መልአክ ሁሉ ጊዜም መልካሙን የምስራች ያሰማሽ በስደት ዓለም ባልተመቻቸው ዓለም ሆነሽ በዚህ ልክ አስበሽ መዘከር ማለት እውነት ትልቅ ዋጋ በረከት የሚያስገኝ ነውና ባልተመቻቸው ቦታ ሆነሽ እንዳሰብሽው በፈተናሽ ጊዜ ፈተና ሲገጥምሽ ደግሞ በእውነት ቅዱስ ገብርኤል ፈጣኑ መልአክ ፈጥኖ ይድረስልሽ፣ በረድኤቱ በበረከቱ አይለሽ። መቼም በዚህ ልክ ካልጨከንባት ዓለም ነገ ዓለም ተመልሳ በእኛ ላይ ከጨከነሽ ከባድ ነው። የዓለም ፍቅር ወረት ነው። ነገ ተመልሳ ይሄ እንዴት ነው አገዳ አንዳንዴ መጠን ይሄ ውሃውን ከመጠጥን በኋላ ሌላኛውን እንጥለዋለንና ዓለም ደግሞ ካሳሳታችን በኋላ ከእግዚአብሔር እቅፍ ካወጣችን በኋላ ከክርስትናችን ካራቃችን በኋላ ተመልሳ እንትን ነው የምትለን ትተፋናለች። ባቄላ ስንበላ ብዙ ጊዜ ውስጥ ያለውን ከበላን በኋላ ሌላውን እንጥለዋለን አይደል? ውጭ ስለማይጠቅም ቆዳውን እንጥለዋለን። እንደዚሁ ደግሞ በእውነት ዓለም ፍላጎቷን ካሳካችብን በኋላ ትጥለናለችና ዓለም ሳትጥለን እኛ ራሳችን ልንጥላት ይገባል። ዓለም ሳታጠፋን እኛ ራሱ ልናጠፋት። በዓለም እየኖርን ዓለምን መተው ዓለምን መናቅ ማለት እንደዚህ ነው። ሰው በዓለም እየኖረ ዓለምን እንዴት ይንቃል ሲባል የሥጋውን ፈቃድ ለነፍሱ ማስገዛት ነው። ልክ እንደ ወለተ ትንሣኤ ማለት ነው። መቼስ የሆነ ገንዘብ አውጥታ ነው ይህንን ፕሮግራም ስታዘጋጅና ስለዚህ ዛሬ ደግሞ የሆነች አንዲት ብር ለማውጣት እንኳን ከባድ ነው። አንዲት ብር ለማውጣት የሆነ በቃ ለመጨከን ያቀተናል። የሆነ ከአካላችን ላይ የሆነ ነገር የሚቆረጥ ይመስለናል። እግዚአብሔር ከሰጠነው ላይ ትንሽዬ አስራ በኩራት ከሰጠነው ላይ ትንሽዬ ለማውጣት የሆነ እንድንንቆጣቆጥ ያደርገናል። ግን እንዲህ አይነት ነገሮችን ማለፍ ያስፈልጋል። ከእግዚአብሔር ዘንድ በረከት ለማግኘት ለመባረክ የቅዱሳኑን በረከት ለማግኘት ጨከን ማድረግ ያስፈልጋል። ከሰጠነው ትንሽዬ ቆንጠር አድርጎ ማድረግ መልካም ነው። ይህንን ያደረግን እንደሆነ ምንድነው ያለው ሊቁ? ፍቅረ ዓለምን በፍቅረ እግዚአብሔር የለወጡ ኃላፊ የሥጋ ፈቃዳቸውን የተው ዓለማትን የፈጠረ ጌታ ጨለማ የሌለበትን ዓለም ያወርሳቸዋል ነው የሚለው። ፍቅረ ዓለምን በፍቅረ እግዚአብሔር፣ ፍቅረ ንዋይን በፍቅረ ቢጽ፣ እንደዚሁም ደግሞ ኃላፊ የሆነውን የሥጋ ፈቃዳችንን ትቶ ወይም ደግሞ የተወ ዓለማትን የፈጠረ ጌታ ጨለማ የሌለበትን ዓለም ያወርሰዋል። ጨለማ የሌለባት ዓለም ማለት ያች ርስተ መንግስተ ሰማያት ማለት ነው። መቼስ ትልቁ ተስፋችን እሷ ናት። እንደ ሥጋ ብዙ ተስፋዎች አሉን። መልካም ነው። ብዙ የምናቀዳቸው ለሥጋችን የሚጠቅሙ ብዙ የምንፈልጋቸው የምናቀዳቸው እቅዶች አሉ። መልካም ነው። ኃጢአት አይደለም። ሰው የተሻለ ህይወት ለመኖር እግዚአብሔር ቢፈቅድልኝ የዛሬ 2 ዓመት የዛሬ 3 ዓመት እንዲህ አድርጌ ኖራለሁ ብሎ ማቀድ በእግዚአብሔር ዘንድ የተጠላ አይደለም። ይልቁንም ደግሞ በሥጋ አንድ ሰው ተመችቶት መኖር በእግዚአብሔር ዘንድ የተጠላ አይደለም። ሕጉን ጠብቀን ማለት ነው። ትእዛዙን ጠብቀን ሕጉን ጠብቀን የምናደርጋቸው ማንኛቸውም እንቅስቃሴዎች በእግዚአብሔር ዘንድ የተወደዱ ናቸው። ደስተኞች ሆነን እንኖር ዘንድ እግዚአብሔር አይጠላም። ግን ደግሞ ከእግዚአብሔር ከሕጉ ውጭ ሆነን የምናመጣቸው ደስታዎች ከሃይማኖታችን ውጭ የሆነ ደስታ ከሃይማኖታችን ውጭ የሆነ ማንኛውም ነገር እግዚአብሔርን አያስደስተውም። እግዚአብሔርን ያላስደሰተ ማንኛውም ስራ ደግሞ በዜሮ የሚባዛ ነው፣ አይጠቅመንም ማለት ነው። ዝም ብለን ብንኖር እንኳን የውሸት ኑሮ ነው የምንኖረው። ይሄ ወጥ የሌለው ጨው የሌለው ወጥ እንዴት ነው? ልክ እንደዚያ እንሆናለን ማለት ነው። ስለዚህ ፍቅረ ዓለምን በፍቅረ እግዚአብሔር መለወጥ ማለት እግዚአብሔር ከሰጠነው ትንሽዬ
በዚች ልክ መዘከር ማሰብ ነው። ቅዱሳን መላእክትን ቅዱሳን ሐዋርያትን በዚች ልክ መዘከር ነው። መቼስ እንደው ዘመናችን ዝም ብሎ ቆሞ አይጠብቀን። ወሃልቀ ከመጢስ መዋዕልየ ወመዋዕልየኒ ከመጽናሎት አለፋ ነው የሚለው። ይቅርታ ስልክ እየገባብኝ ስለሆነ ነው። ዘመኔ እንደ ጢስ ተና አለቀች፣ እንደ ጥላም አዘነበለች ነው የሚለው። ጥላ የፈለገውን ያክል የሆነ ፀሐይ በዞረች ቁጥር ከፀሐይ እየሸሸ ነው የሚሄደው። እኛም ደግሞ እየዋልን እያደርን በሄድን ቁጥር እድሜያችን ደግሞ ወደዛ እየገፋ ነው የሚሄደው። ወዴት ነው የምንቀርበው ስንል ወደ ሞት ነው። አያችሁ፣ በቃ ባደርን በዋልን ቁጥር ወደ ሞት ነው እየቀረብን የምንሄደው። ስለዚህ ዘመናችን ሳያልቅብን የተሰጠችን ጊዜ መቼ እንደሆነ አናውቅም እኮ እኛ። ምናልባት ዛሬ ጤነኞች ስለሆንን ዛሬ በቃ የፈለግነውን እየበላን የፈለግነውን እየተናገርን የፈለግነበት እየሄድን በዚህ ልክ ብንሆንም ዳሩ ግን የተሰጠችን ጊዜ ዛሬ ብቻ ልትሆን ትችላለች እኮ። እግዚአብሔር በዚህ ዓለም ላይ እንኖር ዘንድ የሰጠን ጊዜ እኮ ዛሬ ብቻ እኮ ትሆናለች እኮ። ብዙ አቅደው ብዙ ነገ ሊዳሩ ዛሬ ተንተው ይሄዱ የሉ። ነገ የሆነ ቤት ሊሰሩ ዛሬ የሆነ ቀድመው እንትን አልሄዱ። የክርስቶስ ሙሽራ የሆኑ ብዙዎች የሉ። ስለዚህ እኛ ዛሬ ምናልባት እዚህ ዓለም እንኖርበት ዘንድ የተሰጠን ጊዜ እስከመቼ እንደሆነ ገደቡን አናውቁ። በመሆኑም ስለ ትናንት ኃጢአታችን ገባን እያለቀስን መልካም ስራ እየሰራን መልካም ስራ ለህሊናችንም ለሰው ልጅ ለእግዚአብሔርም ደስታን የሚፈጥር ነው። ሁልጊዜም ደስ እያለን እንኖራለን። ስለዚህ በተቻለን ነው ሁሉ መልካም ስራ እየሰራን ያደረግን ስንኖር ደግሞ ህይወታችንን የምንዘክራቸው ቅዱሳን በእግዚአብሔር ዘንድ ባለመዋሎች ናቸው። እንደው በምድር ባለስልጣኖች ዘንድ እንደው በሀገር መሪው ዙሪያ የቅርብ የሆነ ሰው ሄዶ እኮ እንደው ከባክ እንደዚህ አድርግልኝ እንደዚህ እንደው እንትን በለው ቢል እኮ ይሰማዋል። ለሰውየው ቅርብ ስለሆነ ለመሪው ቅርብ ስለሆነ። እግዚአብሔር ደግሞ ቅዱሳን ለሱ ቅርቦች ናቸው። ጣዕመ ዓለሙን ቀው እንደኛ የተሻለ ሳይለብሱ ብዙ ሳይናገሩ በጸሎትና በአርምሞ ተወስነው ጸሎትን በመቀበል እስከ መጨረሻ ህቅታ ድረስ ታምነው የኖሩ ናቸው። ስለ እግዚአብሔር ብለው ስለ ሃይማኖታቸው ብለው መራራ ሞትን የታገሱ ናቸው። ብዙ ፈተናዎችን የታገሱ ናቸው። በየዋሻው የተቀበዘበዙ ናቸው። የተሻለ ቤታቸውን ትተው በየዋሻው ሄደው የሚቀበዘበዙ አይታችኋል። ዋሻ ማለት እንደፈለግን የማታቆም ወደዚህ የማታዞር እንደዚህ ትንንሽ ዋሻዎች በእነዚያ ውስጥ ሆነው እየተቀበዘበዙ የኖሩ ናቸው። ስለዚህ እግዚአብሔር ደግሞ በዚህ ልክ ለክርስትናቸውና ለአምላካቸው ታማኝ የሆኑትን ይሰማቸዋል ማለት ነው። እናም በቅዱሳን መላእክቱ ስም በቅዱሳን አባቶቻችን ስም